የወላይታ ህዝብ የመብት ጥያቄ ኢትዮጵያን ለመበተን አይደለም። ኢትዮጵያን አንድነትን አስጠብቀን ወላይታ ራሱን የማስተዳደር ህገ መንግስታዊ መብት ጥያቄ ነው ያነሳነው። ልጆቻችን አላግባብ ታስረዋል፣ ተገለዋል፣ እየተተኮሱበት ነው፣ የመግደል ሙከራ እየተፈጸመበት ነው። አደራ የወላይታ ህዝብ የሚለው እኛ ብንሞት በህይወት ብንኖር በአጥንታችን በደማችን ወላይታ ክልል ሆኖ ልጆቿ በቁም ከመቃጠል የምትድንበት ጊዜ በህይወት ኖረን ማየት እንፈልጋለን። ሞተን ታሪካችንን እንዲያወራልን እንፈልጋለን። ፍጹም ሰላማዊ ዴሞክራሲ የሆነ ማንም ሰው መብት የማይነካበት፣ የማንም ሰው ንብረት የማይወድምበት፣ ማንም የማይፈናቀልበት ጥያቄ በሰላማዊ መንገድ ሁሉም ኢትዮጵያዊ ሁሉም ወላይታ እንዲጠይቅ የመብት ጥያቄ ነው። መንግስትን አልተቃወምንም፣ ህዝብን አላፈናቀልንም፣ አልገደልንም። በሰላም በጠየቅነው ግን ተገለናል፣ ተገርፈናል። ጥያቄያችን ይቀጥላል። በህይወት ካለን እንቀጥላለን። ከሞትንም ደማችን ላይ ቆማችሁ እንድትቀጥሉ አደራ ይላችኋል።